ሰላም ሰላም ውድ የእመቤት ዩቲዩብ ተከታታዮች ሰላም እናንተ ውዶቼ እንዴት ናችሁ? የእመቤት ቤተሰብ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ስለምታደርጉኝ ኮሜንትም ስለምትጽፉኝ እጅግ አመሰግናችኋለሁ። በጣም ነው የማመሰግናችሁ። ተባረኩልኝ ውዶቼ። እና አንዳንዴ የሚገርምኝ ነገር ልንገራችሁ። ቤተሰብ ምን እንደምኑ ታውቃላችሁ? ሀገር ቤት ልጄ እኮ ውጭ ሀገር ነው አለችው። ልጄ እኮ ውጭ ሀገር ነው አለችው። እህቴ ውጭ ሀገር ነው ያለችው። ዘመዳችን ውጭ ሀገር ነው አለችው ይላል ሀገር ቤት ማለት ነው። ግን እኛ ያለንበትን እኛ ነን የምናውቀው። ሌላ ነገር ይቅርና እዚህ ጋ ማለት ነው ቆሻሻ መጣል ነው የምወጣ። እንዴት አባቴ እንደሚፈራ እኔ አልነግራቸውም። እግዚአብሔር ይንገራቸው የልቤም ማለት ነው። በጣም ነው የሚያስፈራ። በተለይ ማታ ማታ በጣም ነው የሚያስፈራ። ግን እንደ ኢትዮጵያ አቆጣጠር 11 ሰዓት ካለፈ እኔ አልወጣም። በጣም ነው የምፈራ ማለት ነው። አልወጣም እና ጠዋትም ካልሆነ ከሰዓት አልወጣም። እኔ እግዚአብሔር በጣም ነው የሚያስፈራው ማለት ነው። እና ገጠር ልም ያለ ገጠራሚ ነው። ብዙ ሰው የለም፣ መኪና የለም። የኔ ስንት አመት ብዙ አመታት የኖርኩበት ትልቅዬ ከተማ ውስጥ ነው። ቪዲዮ አይታችኋል። ብዙ ጊዜ ቪዲዮ ነው የሚቀዳላችሁ። ደስ የሚል ከተማ ነው የሚኖር። ግን በወር በሶስት ወር በሁለት ወር እንደዚህ ገጠር አካባቢ ሲሄድ ደግሞ እንዴት እንደሚፈራ እግዚአብሔር። እኔ ተወልጄ ያደግኩት ገጠር ውስጥ ነው። ግን እንደዚህ አያስፈራም። ደስ የሚል ነው። በቃ አስፋልት ላይም በሆን ጫጫታ አለ፣ ሰው አለ፣ ትምህርት ቤት እዛ ነው አለው። እንደገና ደግሞ ጤና ጣቢያ አለች፣ ቀበሌ ያለ ሁሉ ነገር ስላለ ብዙ አያስፈራም። ግን እዚህ ጋር እንዴት እንደምፈራ እኔ አይደለም እግዚአብሔር ይንገራችሁ። የልቤን እግዚአብሔር ያውቃል። እና እንደዚህ አይነት ቦታ ያላችሁ ጥንቃቄ አድርጉት እሺ። ሌላ ምን ልባላችሁ ፈልጌ ነው። ዩቲዩብን ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ኮሜንት ጻፉልኝ። በእናታችሁ አሳድጉኝ። እስካሁን ስንት እንዳለ ታውቂያላችሁ? 252 ሰብስክራይብ ብቻ ነው አለሁት። እና ቪ ሞልቻለሁ። ቪ 400 ምናምን ሞልቻለሁ። እሺ እዚጋ ደግሞ ያያችሁ ምን ሆነሽ ነው እንዳትሉ፣ ገጠር አካባቢ ስላለሁት እጅግ የሚያስፈራበት ቦታ ስላለሁት ነው። እግዚአብሔርን እንደው አልተጎዳሁትም፣ የምር አልተጎዳሁትም።